በፌክ አካውንት ታይዋለሽ ማለት ነው? ያኔ አኪዳ ያመጣል እኮ አንዳንዴ። ይኸውልሽ አቡዬ ትወደኛለች እኮ እኔም እሷ እንደምትወደኝ አውቃለሁ፣ ግን እንዴት እንደምወዳት እንዴት እሷ መረዳት ይከብዳታል። ድንብላሌ ምን ነካሽ? በአላህ ስንት ነገር አሳልፈን አጭር ጊዜ ቢሆን ታውቂያለሽ። ላንቺ ስልታ ተቀንቶባችሁ እንዲህ ተቀንቶባችሁ አገር ምድሩ ቀንቶባችሁ የምር የተቀናበት ነገር እኮ የሰው አፍ ነው። ለሰው አፍ ደግሞ ድንብላሌ እጅ አትሽ፣ ወላሂ ነውር ነው። እኔ ከዚህ በላይ የሰው አፍ በጣም መጥፎ ነው። በእኔ አካውንት መማር ትችላላችሁ። የኔ አካውንት በ2 ዓመቷ 1 ሚሊዮን ገባች፣ በ2 ዓመቷ 1 ሚሊዮን ገባች፣ ከኋላችን መታ 1 ሚሊዮን ገባች ብለው በቡዳ በልተው አካውንቴን አዘጉብኝ። የሰው አይንና የሰው አፍ እንጨት ያደርጋል፣ ብረት ያዝጋል። አይዋ ይቅር ብያለሁ ካልሽኝ ፋሲካ ድንብላሌ ይቅር ብያለሁ። ዋጋው ብቻውን እኔ ምን ያደርግልኛል? ግን አይሷን ብሶቷን ትናገር እንዴ! የደረሰባትን ባንተ የደረሰባትን ትናገር እሷን ብሶቷን። እሺ ቴንክ ዩ ማሬ ድልን ስለሰጠሽ። መጀመሪያ ማለት ነው ነገሮች ተደራርበው ነው ታውቂያለሽ። ቅጣት ከጌም እየተጫወትን ከነዜድ ጋር ማለት ነው ቅጣት ሰጠችን። እሷ አንደኛ ፕሮፋይል መቀየር አለች፣ የኔን ፎቶ አድርጉ። ሁለተኛ ቅበራት አለችው። ሶስተኛ ደግሞ ሌላ ነገር ነው ያለችው፣ አላስታውስም። ግን እሱ ፕሮፋይል አረጋታለሁ ሲል እሷን ፕሮፋይል ከምታረግ በፊትም ቅበራት ስትለው ቅጣት ማለት ነው። ሀውዬ አስተካክሎ ትራሱን አስተካክሎ ገንዞኝ ነው የሚቀብረኝ ታውቂያለሽ። ሙሻወል መራ የመጀመሪያ አይደለም። ለምን አቀብረኝም አልኩት። ቅበረኝ በፊትም እየቀበርከኛ እንዴ ዛሬ ፕሮፋይል ለምን እሷን ታረጋታል? በፊት ነው። እኔ ካሁን በኋላ አልቀብርሽም፣ እሷን ፕሮፋይል ባረግ ይሻለኛል ብሎ አንስቶ መዳም ዜዶን ፕሮፋይል ገጭ ቢያረጋትስ? ለ3 ቀን ስትለው እሱ ጭራሽ 4 ቀን አደረጋት። ፊት ለፊት የሌደቅ ነው ማለት ነው። አረ ወላሂ 3 ቀንም አልሞላም። ወዲያውን ያነሳሁት ኖ ሞልቷል። ፕሊዝ አልሞላም፣ እውነት አልሞላም። ውዴ አልሞላም። ራሱ ጠይቃት 4 ቀን ያደረገኝ ፕሮፋይል አለች። እሷ ራሱ ኩራት እሷ ታምኛታለሽ እንዴ? እሷ የምትታመን ሰው ነች እንዴ? እሱ ሲገርመኝ ደግሞ እየሄደ ለዜድ አይስክሬም ይሰጣታል፣ ጊፍት ማለት ነው። አይስክሬም ወይ ጉዴ! ከዛን ደግሞ የሰው ልጅ ጥሩ ነው። እኔ አሁን ሀቢብ ምኑን ወደድሽ ሲሉ ኮሜንታተሮች ቋጣሪ ነው እያሉ እየመሰከሩበት ነው። ያበደራትን ገንዘብ አምጪ ይላታል። እውነት ነው። ኢላሀ ኢላላህ ያበደረሽን አረ ቋጣሪ በፍቅረኛና በእንትን ማበደር አለ እንዴ? አይሰጥሽም እንዴ? እንዴት ያበድርሻል? ነው አይደለም ማሪ፣ እንደዛ አይደለም። ቋጣሪ ሳይሆን የለም ለሰው ብድር ብሎ ከሰጠ ብድር ነው እንጂ እሱ ጥሩ ሰው ነው። እኔ ለምን እንትን እላለሁ? ቋጣሪ ሳይሆን ይመዘግባል። ችግር የለውም። እኛ ቤተሰቦችሽ ነን። ቋጣሪ ነው አይደለም። ያደርግልሻል፣ ይጋብዝሻል፣ ጊፍት እየገዛ ይሰጥሻል። እንደ ፍቅረኛ ያደርግልሻል፣ ጊፍት ይሰጠኛል። እውነት ለመናገር የቲክቶክ አይደለም ብልሽ፣ ቲክቶክ አይደለም ሪል ጊፍትም ሰጥቶኛ ቃል አባቴ ሙት። ግን ብር አሁን ሀቢብ ስጠኝ በኋላ ሰጥካለሁ ካልኩት እንትን መጽሐፍ አለው እዛ ላይ ይመዘግበዋል። ማሬ ይሄ እኮ ለፍቅረኛ ማበደር ይባላል። ወንድ ልጅ ደግሞ ለፍቅረኛ አያበደርም፣ ይሰጣል እንጂ። እሱ አንድ ቀን 20 ብር ራሱ አበድሮኝ ከዛ በኋላ መጽሐፉን ግልጥ ሲያደርገው እህቱ ባለችበት ማለት ነው ስሜ ሰፍሯል፣ እዛ ላይ ስልኩ ላይም ሰፍሯል፣ ማስታወሻው ላይ። ከዛ ነው የሚያዘኝ። ወጪና ገቢውን ይጽፋል ማለት ነው። ጎበዝ ነው አንቺ። በዚህ ዘመን እንደዚህ አይነት ወጣት አይገኝም በእውነት። ገቢና ወጪህን ትጽፋለህ ሀቢብ? አመሰግናለሁ ሀቢባ በድጋሚ። አዎ ገቢና ወጪህን እጽፋለሁ። ጎበዝ። ገቢና ወጪህን እጽፋለሁ። እንዴት ይሄ ቋጣሪነት ምናምን ነገር ሳይሆን ግን ቋጣሪ አይደለም። እኔ ቋጣሪ ነህ ካላልኩም ሀቢብ አንተ አላልክም። እሷ አላለችህም። አይ እሷ አትልም። ቋጣሪ ነው ግን ከየት አምጥተው እንዳሉ አላውቅም። ማን እንደነገራቸው ግን ቋጣሪ ነው ራሱ ነው። ላይቭ ላይ እኔ በሳምንት ላይቭ ላይ ገቢና ወጪውን ሲመዘግብ አይተውት እኮ ራሱ እያወራ ነው። እንዴት እንደሆነ ታውቂያለሽ? የማርች የ3ኛ ወር ሂሳብ ስሰራ
2 ድርሃም ኦቨር መጣብኝ። ከዛ በኋላ እኔ አላፍርም። እኔ ምን ያሳፍረኛል? ማርች ማለት የማርች ደሞዝክን ለቤት አይደለም ምን አወጣው የሚለው ስታሰላ ነው። እንደሱ አድርጌ ያወጣሁትን ለፔትሮል የሞላሁትን አስፔዛ ያደረኩበትን ሁሉ ነገር ቢል አለኝ እጽፋለሁ። ከዛ 2 ድርሃም ጎደለብኝ። ከዛ አልመጣልኝም። ከዛ ትዝ ሲለኝ ፋሲካ ጋር ሄጄ ፓርኪንግ አድርጌ ነበር 2 ድርሃም የመኪና ቢሉን እንትን አላልኩትኝም፣ አልከተትኩኝም። ከዛ ላይቭ ላይ ይሄንን ስል ሰሙና ችጋራም ቋጣሪ ምናምን መባል ጀመረ። እኔ ህይወቴን ማውቀው እኔ ነኝ። እንዴት አድርጌ ዱባይ ላይ መኖር እንደምችል ማውቀው እኔ ነኝ፣ ሌላ ሰው አይደለም። ይሄ ቋጣሪነት ችጋራምነት ከሆነ ቋጣሪም ቢሆን ችጋራም ቢሆን እኔ ዘና ብዬ ተንቀባሬ እየኖርኩኝ ነው። ግን እሷ ግን ማለት ነው አበድረኝ ስላለችኝ ያው ብድር ስለሆነ